ሰላም እንዴት ናቸው? ዛሬ ሞተር ስታርቲንግ ሲስተም ኢቴሪ ውስጥ አንደኛው ዳይሬክተር ላይ ነው። ዲኦኤልም ስታርቲንግ ሲስተም የምንለው ዳይሬክተር ላይ ሞተር ስታርቲንግ ሲስተም የምንለው እሱም በሶፍትዌር እንዴት ሲሙሌሽን ሰርተን እንዴት ራን አድርገን እንደምናሳያቸዋለሁ ማለት ነው። ሰርኪቱን በሶፍትዌር ሰርተን ራን አድርገን እናያለን ማለት ነው። የመጀመሪያው ፓወር ሰርኪት እና ሁለተኛው ኮንትሮል ሰርኪት አለው። አሁን እያንዳንዳቸው የብቻ ሰርተን ፋይናሊ ሲሙሌሽን ሰርተን ደግሞ እናያለን ማለት ነው። ፈርስት ፓወር ሶርሳችን ኤል1 ኤል2 ኤል3 ስሪ ፌዛችን አለ። እሱም ኪው1 የምንለው ሰርኪት ብሬከራችን ነው ማለት ነው። ኤል1ን ከአንድ ጋር ኤል2 ከ3 ጋር ኤል3 ከ5 ጋር ቀጥታ ሰርኪት ብሬከራችን ላይ ፓወር ሰጠን ማለት ነው። ዴቶችን ስንነካቸው ኮኔክት የሚሆን ፓወር ከዛ በኋላ ምንድነው ከሰርኪት ብሬከራችን ቀጣይ ኮንታክተራችን ላይ ፓወር ማስገባት አለብን ማለት ነው። ቀጥታ ኮኔክተር ነው ወደ ኮንታክተራችን ኬኤም1 ማለት ኮንታክተራችን ነው። ኔክስት ከኮንታክተራችን ኦቨርሎድ ያው ሪል ላይ ኦቨርሎድ እና ኮንታክተር አብሮ ባንድ ነው ማለት አብሮ ገብቶ የሚታሰር ነው። ኖርማሊ አሁን ላይ ሶፍትዌር ስለሆነ ኮኔክት እናድርገው አብሮ ፊክስ አብሮ ይገባል ማለት ነው። ኖርማሊ ያው ኦቨርሎዱ ከኮንታክተሩ ጋር አብሮ የሚታሰረው። ኔክስት ከኦቨርሎድ የወጣው ወደ ቀጥታ ወደ ሞተራችን ነው የሚገባው። ሶሪ ኮኔክተር ናቸው ማለት ነው። ሶሪ ኦኬ። ቀጣይ ምንድነው የምናደርገው? አሲዩም ሞተራችን በስታር ነው የታሰረው ብለን ብናስብ ስታር መዝጋት አለብን። ዩቱ ቪቱን ስታር ዘጋናቸው ማለት ነው። ስታር ዘጋ በቃ አሁን እዚህ ላይ ኮንትሮል ሰርኪታችን ፓወር ሰርኪታችን አለቀ ማለት ነው። ኔክስት የሚቀረ ምንድነው? ኮንትሮል ሰርኪታችን ነው። ኮንትሮል ሰርኪታችን ለመስራት ይሄ ኬኤም1 ማለት የኮንታክተሩ ኮይል ማለት ነው። ኮይሉ ነው እሱ 220 ቮልት ማግኘት አለበት። ሌታስ አሲዩም ዘ ኮይል ኦፍ ዚስ ኮንታክተር 220 ቮልቴጅ ነው ብለን ብናስብ ማለት ነው። የዚህ ኮንታክተር ኮይሉ 220 ነው ብለን ብናስብ 380 ያለ 220 ያለ 380 ከሆነ ሁለት የተለያዩ ፌዞች ነው የሚሰጠው። 220 ከሆነ ደግሞ ፌዝ እና ኒውትራል ነው የሚሰጠው ማለት ነው። ኒውትራል እንሰጠዋለን ለዚህኛው 220 ነው ብለን አስበን ማለት ነው። በቃ አሁን ይገራል ኤዋን ፌዝ ማግኘት አለበት። ይሄ ኬኤም1 ኮንታክተሯ ኢነርጃይዝ ለመሆን ምን ያስፈልገዋል? ኮንታክተሩ ፌዝ ማግኘት አለበት። ፌዝ ለማግኘት ኮንትሮል ሰርኪቶችን አልፎ መምጣት አለበት። አሲዩም ከኤል3 ላይ ለዚህኛው ለፊውዝ ሰጠውትና ፌዝ ሰጠውት ማለት ነው። እዚህ ኤፍ2 የምትለው ፌዝ ነች። ለፕሮቴክሽን ሰርኪታችን ለኮንትሮል ሰርኪታችን እንደ ፕሮቴክሽን የምታገለግል ነች ማለት ነው። ኔክስት ከፊውዝ የወጣው ወዴት ይገባል? ስቶፕ ፑሽ በተን ይገባል። እነዚህን ኮኔክት እናደርጋቸው። ከስቶፕ ፑሽ በተን የወጣው ወዴት ይሄዳል? ስታርት ፑሽ በተን ይገባል ማለት ነው። ከስታርት ፑሽ በተን የወጣው ደግሞ ወደ ኤዋን ይገባል። እዚህ ላይ ምንድን አለ መሰላችሁ? ሰልፍ ሆልድ የሚባል አለ። ሰልፍ ሆልድ ምክንያቱም እዚህ ላይ አሁን ስታርት ፑሽ በተን ስጫን ሞተሩ ይነሳ ስለቀው ይጠፋል ማለት ነው። ሰልፍ ሆልድ መስራት አለብን። 13 የኬኤም1 13 14 የኮንታክተሩ ኖርማል ኦፕኑን ሰልፍ ሆልድ እንሰራለን ማለት ነው። ሰልፍ ሆልድ ሰርተን ጨረስን ማለት ነው። ኔክስት ምን ይቀረናል? አሁን ኮንትሮል ሰርኪታችንን ሰርተን ጨረስን ማለት ነው። ቀጣይ ሲሙሌሽን መስራት ሰርተን እንዲህ ማለት ነው። ፕሌይ የሚለውን ከላይ እንነካዋለን። እዚህ ላይ አሁን ኪው1 ላይ ምንድናቸው? ብሬከራችን ኦፍ ነው።
ኦን ማድረግ አለብን። ኤፍቱ ደግሞ ፊውዛችን ኦፍ ነች። አሁንም እሷን ኦን ማድረግ አለብን። ይህን ኦን ካደረግን በኋላ አሁን ሞተራችንን ለማስነሳት ዝግጁ ነን ማለት ነው። ስታርት ፑሽ በተንን ፕረስ እናደርገው። ይኸው እንደምታዩት ስታርት ደልታ የሚለው ቢጫ ሆነ ዳይሬክሽኑ፣ በቀይ ዳይሬክሽን በቀይ ዳይሬክሽን አረውን ቀይ አድርጎ አበራለን ማለት ነው። ሞተራችን እየሰራ ነው። አሁን ስቶፕ ብነካው ይጠፋል ማለት ነው። ስታርትን ስነካው ይበራል ማለት ነው። ስቶፕ ሳደርገው ዘይ ኬኤም1 ኮንታክተር ይለቃል። ምክንያቱም በኮንትሮል እናደርገው ኮይልን ስለሆነ ማለት ነው። አሁን እስኪ ስታርት ልበለው። ስታርት ሳደርግ እየሰራ ነው ሞተራችን ማለት ነው። አሁን በአሪፍ ሁኔታ ሞተራችን እየሰራ ነው ማለት ነው። ኔክስት ፕራክቲካል እናያለን። አመሰግናለሁኝ።